መጽሐፈ መቃብያን ካልዕ ምዕራፍ 10 የፈጠራችሁን እስከ ዛሬም ድረስ የጠበቃችሁን እግዚአብሔርን ፍሩት እንጂ እናንተ መኳንንቱና ነገስታቱ በሰይጣን ጎዳና አትሂዱ። ሁሉን በሚገዛ በእግዚአብሔር ሕግና ትእዛዝ ጸንታችሁ ኑሩ እንጂ በሰይጣን ጎዳና አትሂዱ። የእስራኤል ልጆች የኬጤዎንና የከናኔዎን የፌርዎንን አገር ይወርሱ ዘንድ ወደ አማሌቅ በመጡ ጊዜ የሴፎር ልጅ ባላቅ በለዓምን አንተ የረገምኸው የተረገመ የመረቅኸውም የተናቀ ነውና ትረግምልኝ ዘንድ ረግመህ ታጠፋልኝ ዘንድ እኔም የሚያከብርህን ብዙ ብርና ወርቅ ሰጥሃለሁ ብሎታልና በሰይጣን መንገድ አትሂዱ። በዓለምም የጥንቆላውን ዋጋ አለኝታ አድርጎ መጥቷልና የሴፎር ልጅ ባላቅም የእስራኤል ልጆች የሰፈሩበት ቦታ አሳይቶታልና ሟርቱን አድርጓልና መስዋዕቱንም ሰውቷልና ከሰቡት ላሞችና በጎች አርዷልና የእስራኤልንም ልጆች ረግሞ ያጠፋ ዘንድ ወዷልና እርግማንን ወደ ምርቃት መለሳት እንጂ እግዚአብሔር ግን በቃሉ ይረግማቸው ዘንድ አልወደደምና በሰይጣን መንገድ አትሂዱ። አንተ እግዚአብሔር የመረጠው ወገን ነህና ከሰማይ የሚመጣ የእግዚአብሔር ማደሪያ ነህና የሚረግሙ ሰዎች የተረገሙ ይሁኑ፣ የሚመርቁህም የተመረቁ ይሁኑ አለ። በፊቱ በመረቃቸው ጊዜ ከዚህ በኋላ የሴፎር ልጅ ባላቅ አዘነ፣ ፈጽሞም ተቆጣ፣ ይረግማቸውም ዘንድ አዘዘ። እግዚአብሔር የመረቀው ወገን ወደዚህ አገር መጥቷልና በለዓምም እግዚአብሔር የመረቃቸው እስራኤልን እኔ አልረግምም አለው። የሴፎር ልጅ ባላቅም በበለዓም እኔስ ትረግምልኝ ዘንድ ወድጄ ነበር፣ በፊቴ መረካቸው እንጂ አንተ ግን አልረገምካቸውም። ረግመህልኝ አንተ ስጠኝ ብትለኝ እኔስ ቤት ሙሉ ብርና ወርቅ በሰጠሁ ነበር። አንተ ግን ፈጽመህ መረካቸው፣ ለእኔም በጎ ነገር አላደረክም፣ እኔም ለአንተ በጎ ነገር አላደርግም አለው። በለዓም በእግዚአብሔር አንደበቴ ተናገር ያለኝን እሱን እናገራለሁ እንጂ እኔ እግዚአብሔርን ነገር ቸል ብዬ መደፋፈር አልችልም። የተመረቀ ወገንን እንዳልረግም ገንዘብን ብወድ እግዚአብሔር ይቆጣኛልና እኔስ ከነፍሴ ገንዘብን አልወድም አለ። እግዚአብሔር አባታቸው ያዕቆብን የመረቁ ሰዎች የተመረቁ ይሁኑ፣ የሚረግሙህም ሰዎች የተረገሙ ይሁኑ ብሎታልና የተመረቀ ያዕቆብን እንዳልረግም እኔስ ከነፍሴ ገንዘብ አልወድም አለ። የሚመርቅህም የተመረቀ ነው፣ ያለ ፍርድም የሚረግምህ ሰው የተረገመ ነው ብሎታልና እግዚአብሔር አንተን ይወድህ ዘንድ ጎዳናህንና ስራህን አከናውን። እግዚአብሔርን በኃጢአታቸው እንዳሳዘኑት እሱም ቸል እንዳላቸው እንደ ቀደሙ ሰዎችም አትሁን፣ በጥፋት ውሃም ያጠፋቸዋል አሉ። በጠላታቸውም እጅ ያጠፋቸው አሉ። መከራ ያጸኑባቸው ክፉዎች ሰዎች የሆኑ ጠላቶችን አምጥቶ በጠላቶቻቸው እጅ ያጠፋቸዋል አሉ። ጌቶቻቸውንም ከካህናቶቻቸውና ከነቢያቶቻቸው ጋር ማረኳቸው፣ ወደማያውቁት ወደ ባዕድም አገር አደረሷቸው፣ ፈጽመው ማረኳቸው። ከብቶቻቸውንም ዘረፉባቸው፣ አገራቸውንም አጠፉ። የከበረች አገር ኢየሩሳሌምን አጥሯንና ቅጥሯን አፍርሰዋልና ኢየሩሳሌምንም እንደ እርሻ አደረጓት። ካህናቱም ተማረኩ፣ ሕጉም ፈረሰ። አርበኞችም በጦር ተወግተው ወደቁ። ባልቴቶችም ተማርከዋልና ለራሳቸው አለቀሱ እንጂ ለሞቱ ለባሎቻቸው አላለቀሱም። ልጆቹም አለቀሱ፣ ሽማግሌዎችም አፈሩ። ለሽበታም ሰውና ለሽማግሌም አልራሩም። በአገሯቸው ያገኙትን ሁሉ አጠፉ እንጂ ለቆንጆችና በሕግ ላሉ አልራሩም። ማደሪያው ቤተ መቅደስን አስቀድሞ ያፈርስ ዘንድ በወደደ ጊዜ እግዚአብሔር ወገኖቹን ተቆጥቷልና ወደማያውቁት አገር ወደ አሕዛብ ማርከው ወሰዷቸው። ሁልጊዜ ፈጣሪያቸውን ያሳዝኑታልና ስለዚህ ነገር እግዚአብሔር የእስራኤልን ልጆች ቸል ባላቸው ጊዜ እግዚአብሔር ኢየሩሳሌምን እንደ እርሻ እንድትታረስ አደረጋት።
ስለ አባቶቻቸው ይራራላቸዋልና እሱ ግን አንድ ጊዜ አላጠፋቸውም። በእውነት የነገሱ በፈጣሪያቸውም ፊት በቀና ሕግ ጸንተው የኖሩ አባቶቻቸውን ይስሐቅና አብርሃምን ያዕቆብንም ይወዳቸዋልና ስለ አባቶቻቸው ደግነት ነው እንጂ ይቅር የሚላቸው ስለ ራሳቸው ደግነት አይደለም። እሱም እጥፍ በሆነ ክብር ላይ ሾማቸው። በምድርና በሰማይም 2 መንግስትን አገኙ። በሚያልፍ በዚህ ዓለም የምትኖሩ እናንተም መኳንንቱና ነገስታቱ በሚገባ ስራ ጸንተው የኖሩ ከእናንተ አስቀድመው የነበሩ አባቶቻችሁ እንደዚሁ መንግስተ ሰማያትን እንደወረሱ ስማቸውም ለልጅ ልጅ ያማረ እንደሆነ አስቧቸው። መንግስትህን ያቀናልህ ዘንድ ባማረ አነዋወራቸው እግዚአብሔርን እንዳገለገሉት ካንተ አስቀድመው እንደነበሩ እንደ ደጋጎች ነገስታት ስምህ በበጎ አጠራር ይጠራ ዘንድ አንተም ስራህን አቅና።